አድማጮቻችን ለሰዓቱ 3 ዋና ሰበር ዜናዎች ደርሰውናል። በቅደም ተከተል የምናቀርብላችሁ ይሆናል። እነዚህንና ሌሎች በርካታ መረጃዎች ተካተውበታል። እስከ መጨረሻውም እንድትከታተሉን በአክብሮት እንጋብዛችኋለን። በመጀመሪያ ግን አድማጮቻችን አዳዲስና ፈጣን መረጃዎችን በምንለቅበት ሰዓት ወዲያውኑ እንዲደርሳችሁ ይህንን ቪዲዮ ሁላችሁም ላይክ በማድረግ ከወዲሁ እንዲጀምሩ እናሳስባለን። ሰበር ዜና። የትግራይ መከላከያ ሰራዊት ወደ መቅደላ አቅጣጫ ጦርነት መጀመሩን የህወሓት ቃል አቀባዮች አረጋግጠዋል። ከትላንት ወዲያ የደላንታ ወረዳ ዋና ከተማ የሆነችው ወገልጤናን የተቆጣጠረው ይህ ሰራዊት ራሱን እንደገና አደራጅቶ አፈሙዙን ወደ አማራ ሳይንት ተንታና መቅደላ ዙሯል። ወገልጤና ከተማ ወደ ደሴ፣ ኮን፣ ጋሸና፣ ዳውንት፣ ተንታ፣ መቅደላ፣ መካነ ሰላምና መርጦ ለማርያም ለመግባት ቁልፍ ቦታ ነች። በዚህ ግንባር የትግራይ ሰራዊት በመካነ ሰላም አድርጎ ወደ ደብረ ማርቆስ የመግባት ሰፊ ዕድል አግኝቷል። በተመሳሳይ የትግራይ ኃይሎች በሁለት አቅጣጫ ወደ ኩታበር እየተጓዙ መሆኑን መረጃዎች ያሳያሉ። ምንጮች እንደሚሉት ከጭፍራ ወደ ኮምቦልቻ፣ ከወረባቦ ደግሞ በሚስቲማ በኩል ወደ ሐይቅና ኩታበር፣ ከወገልጤና እንዲሁ በሽሎ ወንዝ፣ ጎሽ ሜዳና ተሪ አካባቢዎች ላይ እንቅስቃሴ ተጀምሯል። የትግራይ ኃይሎች ወደ በሽሎ ወንዝ መጠጋታቸውን ተከትሎም የበሽሎ ድልድይ ላይ ጥበቃ እንዲያደርጉ ጥቂት ሚኒሻዎች የተላኩ ሲሆን ኩታበር አካባቢም የቅድመ ጥንቃቄ ዝግጅት ከወዲሁ ተጀምሯል። ከዚህ በተጨማሪ የትግራይ ሰራዊት ጋሸና ካለው ኃይል ውስጥ የተወሰነውን ወደ ወልዲያ መውሰዱ ተሰምቷል። ይህም ቲዲኤፍ ሙሉ ትኩረቱን ወደ ደሴና ኮምቦልቻ አድርጎ በአማራ ሳይንት በኩል ከግንደ ወይን ባህር ዳር የሚወስደውን መንገድ የመቁረጥ ፍላጎት እንዳለው ያሳያል። እስካሁን መቅደላ፣ አጅባር፣ ማሻ፣ ቱሉ፣ አውሊያና ለጋምቦ አካባቢዎች ላይ ጦርነት ባይጀመርም ደላንታ፣ ወገልጤና በቲዲኤፍ እጅ ከወደቀች በኋላ ግን ስጋት ውስጥ ወድቀዋል። ወገልጤና ከተማ ላይ ተሽከርካሪዎች፣ የመንግስትና የግል ንብረቶች፣ በአካባቢው ሌቦች የተዘረፉ ሲሆን ትግራይ ኃይሎች ደግሞ የሕክምና ቁሳቁሶችን ከጤና ተቋማት ውስጥ አውጥተዋል። በቦታው የሚገኙ ንጹሃን ላይ ምንም ጥቃት ባይፈጸምባቸውም የብልጽግና አባል የሆኑና ከመከላከያ ጋር የተባበሩ ሰዎች ግን ተመርጠው ተይዘዋል። የአማራ ልዩ ኃይል አባላት ሚስቶችና ዘመዶች ከተያዙት መካከል መሆናቸውን ምንጮች ተናግረዋል። በትላንትናው ዕለትም ከመከላከያ ጋር ሲሰሩ የነበሩ 2 ወጣቶች በአደባባይ ተረሽነዋል። በከተማዋ የህዝቡ ሀብትና ንብረት ከመዘረፉ በተጨማሪ አብዛኛው የአካባቢው ነዋሪዎች በየበረሃው ተሰደዋል። በአጠቃላይ ሲታይ የፌዴራል መንግስቱ ከወሎ ዞኖች ይልቅ በአፋር በኩል የተከፈተበትን ጥቃት መመከት ችሏል። በአማራ ክልል በየወረዳው ሲሰጥ የነበረው የልዩ ኃይል ስልጠና ባልታወቀ ምክንያት እንዲቆም ተደርጓል። አሁን ላይ በወሎ በኩል ያለው የወጣቶች ተሳትፎ አነስተኛ በመሆኑ በአማራ ክልል የሚገኙ ሁሉም የመንግስት መስሪያ ቤቶች ተዘግተው ለግዳጅ ዝግጁ እንዲሆኑ ታስቧል። የሃይስኩልና የኮሌጅ ወጣቶችን በግዳጅ ወታደራዊ ስልጠና ለመስጠት እቅድ የተያዘ ሲሆን በጎጃም አካባቢም ይህንኑ ለማድረግ እንቅስቃሴ ተጀምሯል። በትላንትናው ዕለት በወሎ ግንባር በሁሉም አቅጣጫዎች ጦርነት ሲደረግ ነበር የዋለው። የትግራይ ሰራዊት ከዚህ ቀደም ሰሜን ወሎ ላይ የነበረውን አይነት ስልት ተጠቅሞ ደቡብ ወሎንም ለመቆጣጠር ጦርነት ከፍቷል። በደላንታ ግንባር ከትላንት ወዲያ እንደገለጽ ነው ወገልጤና ከተማ በቲዲኤፍ የተያዘች ሲሆን በጦርነቱ ሳቢያ የከተማዋ ንብረት ለዘራፊዎች ተጋልጧል። ትላንት ወገልጤናን አለፍ ብሎ ቁስጥንጢና ከተባለች ቦታ ላይ ወደ ወረ ሂመኖ፣ በሽሎና ጉና አካባቢ ከባድ መሳሪያ ተተኩሶ ነበር። ጥቃቱ ከከተማው 20 ኪሎ ሜትር ርቀት ጉና አካባቢ ልዩ ስሙ ገንቦሬ በተባለ ቦታ ላይ አርፎ የአንድ ቤተሰብ አባል የሆኑ 2 ህጻናትንና ሌሎች 2 የመከላከያ ወታደሮችን ገድሏል። በተመሳሳይ ትላንት ከሰዓት በኋላ የቲዲኤፍ መረጃ አቀባዮች ናቸው የተባሉ 3 ግለሰቦች በአማራ ልዩ ኃይል ተገድለዋል። በደላንታ በኩል ያለው አንደኛው የትግራይ ሰራዊት በሽሎ ወንዝ በኩል በአያታ አድርጎ በገራዶ ወደ ደሴ መግባት እቅድ ያለው ይመስላል። በደርግ ዘመን በተደረገው ውጊያም ይህንኑ መስመር ለውጊያ ተጠቅሞት ነበር። ትላንት በውጫሌ በኩል ጎልቦ አካባቢ ጦርነት ሲደረግ የዋለ ሲሆን እስካሁን ድረስ ውጫሌና ሮቢት በትግራይ ሰራዊት እጅ ስር ናቸው። የመንግስት ደጋፊ አክቲቪስቶች ህዝቡን ለማረጋጋት ውጫሌ ተለቋል ቢሉም እውነታው ግን በተቃራኒው ነው። ዶቼ ቬለ ዜና ወኪልም ውጫሌ በመንግስት ኃይሎች ቁጥጥር ስር መዋሏን ከአካባቢው ነዋሪዎች ሰምቻለሁ ብሏል። ነገር ግን ምንጮች ብሎ የተጠቀማቸው ሰዎች ለመንግስት ፕሮፓጋንዳ ብለው ሳያሳስቱት እንደማይቀር
ምንም ጥርጥር የለውም። ለምሳሌ ያክል ወልዲያ በተከበበችበት ወቅት በርካታ አክቲቪስቶች መከላከያ ሰራዊት ቆቦ ድረስ ተቆጣጥሯል ብለው በሰበር ዜና ሲዘግቡ ነበር። ወዲያው ግን ወልዲያ ውስጥ የነበረው መከላከያም ወደ መርሳ ፈግፍጎ የትግራይ ሰራዊት ከተማዋን ተቆጣጥሯል። ብዙ ጊዜ አክቲቪስቶች ይህንን አይነት ዜና የሚሰሩት መንግስት ከህዝቡ በኩል የሚደርስበትን ጫና ለመቀነስ እናም ህዝቡም ተስፋ ቆርጦ ወደ ቲዲኤፍ እንዳይገለበጥ ስጋት ስላላቸው ነው። በተለይ በአሁኑ ጊዜ አብዛኛው የወሎ አክቲቪስቶች ህዝቡ የትግራይ ሰራዊትን በሰላም እንዲያሳልፍ ጥሪ አቅርበዋል። ይህ ደግሞ በመንግስትና ደጋፊዎቹ ላይ ጭንቀትን ይፈጥራል። በወረባቦ ቢስቲማ ግንባር ያለው የትግራይ ሰራዊት ከጭፍራ ተነስቶ በቦከክሳ በኩል የመጣ ሲሆን ትላንት ከቢስቲማ በቅርብ ርቀት ላይ ጉቢሳ የሚባለውን ተራራ ተቆጣጥሯል። ጉቢሳ ቀበሌ ላይም በተደረገው ጦርነት በርካታ ቤቶች ተቃጥለው ነበር። ይህ ቦታ ስትራቴጂክ ከመሆኑ አንጻር ልዩ ኃይሉና መከላከያው ርብርብ እያደረጉ ይገኛሉ። ተውለደሬ ያለው የትግራይ ኃይል ደግሞ ከሚሌ ተነስቶ የሰግለንን መንገድ በመከተል ወጥቷል። ይህ ኃይል ወደ ሐይቅ አቅጣጫ ከባድ መሳሪያ የተኮሰ ሲሆን እስካሁን ድረስ ግን ጉዳት ስለማድረሱ ምንም የተባለ ነገር የለም። ሰራዊቱ ትላንት ወርጣያ መጨረሻ ወይም ከሐይቅ ባህር ጀርባ ደርሶ ነበር። የአካባቢው ነዋሪዎች በቂ ሚሊሺያ ባለመኖሩ በቀላሉ ማለፍ እንደቻለ ይናገራሉ። ምሽት ላይ ደግሞ ደሴና ኮምቦልቻ በቅርብ ርቀት የከባድ መሳሪያ ተኩስ ሲሰማ ነበር ያደረው። በዚህም ምክንያት ቀን ላይ ተረጋግቶ የዋለው ማህበረሰብ ሌሊቱን ሲጨነቅ አድሯል። ተኩሱ ግን ከየትኛው ወገን እንደነበር በትክክል ማወቅ አልተቻለም። በትግራይ ክልል ውስጥ ለወራት የቆመው ጦርነት ካለፈው ዓመት ሰኔ ወር ጀምሮ ወደ አጎራባቹ የአማራና የአፋር ክልሎች ከተስፋፋ በኋላ በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀል መዳረጋቸው ሁለቱም ክልሎች ሲገልጹ ቆይተዋል። ለጥቂት ሳምንታት በአንጻራዊነት ጋብ ብሎ የነበረው የፌዴራል መንግስቱ ሰራዊትና የትግራይ ኃይሎች ጦርነት ከሳምንት በፊት መልሶ ካገረሸ በኋላ ከሁለቱ ክልሎች ተጨማሪ ሰዎች ከቤት ንብረታቸው እንዲፈናቀሉ ምክንያት መሆኑን የክልሉ ባለስልጣናት ለቢቢሲ ተናግረዋል። ካለፈው ሳምንት ጀምሮ ውጊያ እየተካሄደባቸው ባሉት በአማራ ክልል የሚገኙት እንደ ውጫሌና ሀብሩ መሰል ወረዳዎች ላይ በርካታ ነዋሪዎች ተፈናቅለው ወደ ደሴና ኮምቦልቻ ከተሞች መሸሻቸው ተገልጿል። በአፋር ክልል ደግሞ ከጭፍራ መጋሌና ሌሎች ወረዳዎች ነዋሪዎች መፈናቀላቸውን የሚመለከታቸው የክልሉ ባለስልጣኖች አስታውቀዋል። የደሴ ከተማ ከንቲባ የሆኑት አቶ አበበ ገብረ መስቀል ለቢቢሲ እንደተናገሩት በደህንነት ስጋት ምክንያት ከተለያዩ አካባቢዎች ወደ ደሴ የሚገባው ተፈናቃይ ቁጥር በከፍተኛ ሁኔታ እየጨመረ ነው። ሴቶች፣ ህጻናትና አረጋውያንን ጨምሮ የተፈናቃዮች ቁጥር ወደ 500 ሺህ ይገመታል። በእርግጥ አሁን ያለው የተፈናቃይ ቁጥር በትክክል አልታወቀም ብለዋል። በተለይም ባለፉት ጥቂት ቀናት እየተባባሰ በመጣው ጦርነት ሳቢያ ተፈናቃዮች ቁጥር በከፍተኛ ሁኔታ መጨመሩን አቶ አበበ አስረድተዋል። ከዚህ ቀደም ከወልዲያ፣ ቆቦ እንዲሁም ከሌሎች አካባቢዎች የተፈናቀሉ ነዋሪዎች በደሴ ከተማ በትምህርት ቤቶች ውስጥና በሌሎች መጠለያዎች ውስጥ ነበሩ። አሁን የተፈናቃዮቹ ቁጥር እየጨመረ በመምጣቱ ሌሎች ስፍራዎችን ለመጠለያነት እያዘጋጁ መሆኑን ከንቲባው ተናግረዋል። አሁን ድንኳን፣ መጋዘኖችና አዳራሾችን እያዘጋጀን ነው። በተጨማሪም የግለሰብና የመንግስት መጠለያዎችም እየተስተካከሉ ነው። ተፈናቃዮቹን መንግስት፣ ግለሰቦች፣ ተቋማትና ማህበረሰቡ የሚችለውን ሁሉ እየደገፋቸው ይገኛል ሲሉ አብራርተዋል። የፌዴራል እንዲሁም የክልሉ መንግስትም ድጋፍ እያደረገላቸው እንደሚገኝና ተፈናቃዮች ቁጥር ቢጨምርም አስፈላጊውን እርዳታ ለማድረግ እየጣሩ መሆኑን አክለዋል። በሌላ በኩል በአፋር ክልል በተለይም ከጭፍራና ከመጋሌ ወረዳዎች ባለፉት ጥቂት ቀናት ነዋሪዎች እየተፈናቀሉ እንደሚገኙ የአፋር ክልል የአደጋ መከላከልና ምግብ ዋስትና ኃላፊ አቶ መሐመድ ሁሴን ለቢቢሲ ተናግረዋል። ከጭፍራ ወረዳ ከ35 ሺህ በላይ ሰው ተፈናቅሏል። ከመጋሌ ወረዳ ደግሞ ወደ 10 ሺህ ህዝብ ተፈናቅሏል። ከዚህ ወረዳ የሁለት ቀበሌ ህዝብ ነው የተፈናቀለው። ከዚህ በፊት ከነበረው 150 ሺህ ተፈናቃይ ጋር ሲደመር አሁን ያለው የተፈናቃዮች ቁጥር ከ200 ሺህ በላይ ይሆናል ብለዋል። ጭፍራ ወረዳ
ወረዳ ከአማራ ክልል ጋር የሚዋሰን ሲሆን መጋሌ ወረዳ ከትግራይ ክልል ጋር ይዋሰናል። ተፈናቃዮችን ለመደገፍ ጥረት እየተደረገ እንደሚገኝ የተናገሩት አቶ መሐመድ ውጊያው በከፍተኛ ሁኔታ በቀጠለባቸው እንደ ጭፍራ ያሉ አካባቢዎች ግን ሰዎች አሁንም እየተፈናቀሉ እንደሚገኙ ገልጸዋል። በርካታ ሰዎች በየጫካው በየጥሻው ተበትነው ይገኛሉ። አሁን የጠፉና ከቤተሰብ የተለያዩ ሰዎችን አግኝተን በአስቸኳይ የሰብአዊ እርዳታ ለመስጠት ጥረት እያደረግን ነው ብለዋል። መጠለያ፣ ምግብና የሕክምና አገልግሎት ለመስጠት የጀመሩትን ጥረትም ተናግረዋል። መከላከያ ሰራዊት ባለፈው ሳምንት ባወጣው መግለጫ ላይ እንደ አዲስ ተጠናክሮ የቀጠለውን ጦርነት የከፈተው ህወሓት እንደሆነና በሁሉም ግንባሮች ከባድ ጉዳት እየደረሰበት መሆኑን ገልጾ ነበር። በሌላ በኩል ህወሓት የፌዴራል ሰራዊት በሁሉም ግንባሮች የተቀናጀ ጥቃት እንደከፈተ ገልጾ ዓለም አቀፉ ማህበረሰብ ይህንን እርምጃ እንዲያወግዝ መጠየቁ ይታወሳል። እንደ አዲስ ተጠናክሮ በተጀመረው ውጊያ ብዙዎች ከቤት ንብረታቸው እንደተፈናቀሉ እንዲሁም ጉዳት እንደደረሰባቸውና የንብረት ውድመት እንዳጋጠመም መረጃዎች ያሳያሉ። አንድ ዓመት ሊሞላው በተቃረበው ጦርነት ሳቢያ በርካቶች ህይወታቸውን አጥተዋል፣ ለረሃብ ተጋልጠዋል፣ ከቤት ንብረታቸው ተፈናቅለዋል፣ የመሰረተ ልማት ውድመትም ገጥሟል። ዓለም አቀፉ ማህበረሰብ ህወሓትና የፌዴራሉ መንግስት ያለምንም ቅድመ ሁኔታ ጦርነቱን አቅመው ወደ ሰላማዊ ውይይት እንዲገቡ ጥሪ ቢያቀርቡም እስካሁን ድረስ ግን ምንም የታየ ለውጥ የለም። በትግራይ ክልል በሚገኙ የጤና ተቋማት ውስጥ በረሃብ ሳቢያ ሰዎች ህይወት እያለፈ ነው ሲል የክልሉ ጤና ቢሮ አስታወቀ። የሕክምና አገልግሎት የሚሰጡ ተቋማት በአብዛኛው በመፍረሳቸው በረሃብ የተነሳ ታመው ወደ ጤና ተቋማቱ የሚሄዱ ታካሚዎች በቂ አገልግሎት አያገኙም ነው ያለው ቢሮ። በተያያዘም በመድኃኒት እጥረት ዜጎች ህይወታቸው እያለፈ ነው ሲሉ በክልሉ ያሉ የጤና ባለሙያዎች ባለፈው ቅዳሜ በከተማይቱ ሰልፍ ማድረጋቸውን ጠቅሶ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽፋ ባጠናቀረው በዚህ ዘገባ በሌላ በኩል በመቀሌ አይደር ሪፈራል ሆስፒታል ልጃቸውን በማስታመም ላይ የሚገኙ አንዲት እናት ልጃቸው በረሃብ ሳቢያ መታመሟንና እርሳቸውም ችግር ላይ መሆናቸውን ማመልከታቸውን ነው የዘገበው። ወይዘሮ ምሕረት ገብረ ይባላሉ። ወይዘሮ ምሕረት በትግራይ ምስራቃዊ ዞን ጽራእ ወንበርታ ወረዳ ቄሓን በተባለ ቀበሌ ነዋሪ ናቸው። በአካባቢያቸው በነበሩ ውጊያዎች ከቤታቸው ወጥተው ለ3 ሳምንታት ያህል በዱር ገደል ከልጆቻቸው ጋር ማሳለፋቸውን የሚናገሩት በዚህም ህፃናት ልጆቻቸውን በቂ ምግብ ባለማግኘታቸው አንዷ ልጃቸው መታመሟ ነው የሚገልጹት። ከስደት ኮይን ከዘንና ብዙሕ ማዕት 3 ሰሙን ልባል ወጥና አይና በረኻ አይነቅኒና አሁን ሐድና ጅርህና በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን 3 ሳምንትም ያህል ከቤታችን ወጥተን ቆይተን ነበር። እኛ ቤታችን ትተን በወጣንበት ጊዜ ቤታችን ወታደሮቹ መኖሪያ ያደረጉት ንብረት ለመዝረፍ ይሁን አንዳንድ ነገር ለመፈተሽ ብለው ከፍተው ቤቱ ስለተውት የቀረውም እህል ባህያና በቅሎ ተበልቷል። እህል ቤት ውስጥ አላገኘንም ነው ያሉት። የእርዳታ እህል እንዳላገኙ ነው የሚገልጹት ወይዘሮ ምሕረት በአካባቢያቸው ለግብርና የሚጠቀምባቸው ከብቶች በወታደሮች በኃይል ተወስደው ታርደዋል በማለት ገልጸዋል። በአሁኑ ጊዜ በምግብ እጥረት ምክንያት የታመመችው ልጃቸው መቅደስ ለማሳከም በመቀለ አይደር ሪፈራል ሆስፒታል ነው የሚገኙት። ወይዘሮ ምሕረት የታመመችው ልጃቸው በአካባቢያቸው በሚገኙ ጤና ተቋማት በመውደማቸው በአቅራቢያቸው ማሳከም አለመቻላቸውም ተናግረዋል። ባንከለ ولا ترى جنورش لس من هنا خزي بدفرق بالحمامات النخزي لبلع سديجة ባንክ የለም። ትንሽ የቆጠብነው ብርም ማን ይስጠን? አሁን ልጄ ስትታመም ለሕክምና ወደ አጉላ ወሰድኳት። በዛ ምንም ነገር የለም። የተሻለ ብለው ወደ ወቅሮ ላኩኝ። እዛም መድኃኒት ስለሌለ ወደ አይደር ሆስፒታል መጥቻለሁ ነው ያሉት። በአይደር ሪፈራል ሆስፒታል በምግብ እጥረት ምክንያት ታመው የሚገቡ ህፃናት ብዛት እየጨመረ መሆኑ ነው በሆስፒታሉ የህፃናት ሐኪም ዶክተር ኤልያስ ከድር የሚናገሩት። በሆስፒታላችን ውስጥ ከበፊቱ በበለጠ ቁጥር የምግብ እጥረት ታካሚዎች የበዙ ይገኛሉ። እንደሚታወቀው በውጊያው ምክንያት ልጆቹ የሚያስፈልጋቸውን ምግብ ያገኙ አይደለም። እናቶችም ሊያቀርቡ አልቻሉም። በተጨማሪ ደግሞ በዚህ ምክንያት ለህመም በቀላሉ እየተጋለጡ ነው ያሉት። መድኃኒት ደግሞ እንደ ልብ አይገኝም እና ችግሩ በጣም
የከፋ ነው ማለት ነው። የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ሪያ ኢሳያስ በአሁኑ ጊዜ በትግራይ ያጋጠመው ረሃብ በዓለም አቀፍ ደረጃ በጣም አስቸኳይ እርዳታ የሚያስፈልገው ነው ብለዋል። በአሁኑ ጊዜ በክልሉ አገልግሎት እየሰጡ ወዳሉ የጤና ተቋማት በብዛት በምግብ እጥረት ምክንያት የሚታመሙ ህጻናት እየገቡ መሆናቸውና የሰው ህይወትም እያለፈ ነው ሲሉ ገልጸዋል። ትግራይ ውስጥ ብዙ እናቶች ብዙ ህጻናቶች በረሃብና ከረሃብ ጋር በተገናኘ ያሉት ተጓዳኝ በሽታዎች እየሞቱ ነው የሚገኙት። በቀን ትግራይ ውስጥ ካሉ ጤና ተቋማት በጣም በተቆራረጠና ሙሉነት በሌለው በሚመጣው ሪፖርት በአስር የሚቆጠሩ ወገኖቻችን እየሞቱና ለሌላ ተጓዳኝ በሽታ እየተዳረጉ ነው ያሉት። ይሄንን ከጤና ተቋሞች አቅም የባከም አቅምም ስናይ ባለፈው 3 ወራት ባለው መዘጋት እነዚህ በሽታዎች ለማከም የሚያስችሉ መሰረታዊ የሚባሉ መድኃኒቶችም ኦልሞስት የሉም ማለት ይቻላል። በሌላ በኩል ቅዳሜ ጥቅምት 6 2014 ዓ.ም መቀለ በሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች አካባቢ በተደረገው የጤና ባለሙያዎች የተቃውሞ ሰልፍ ወደ ትግራይ የሚያስገቡ መንገዶች በመዘጋታቸው መድኃኒት፣ የሕክምና ቁሳቁስና ምግብ እየገባ አይደለም ብለዋል። በዚህም በትግራይ የእናቶችና ህፃናት ህይወት በሰው ሰራሽ ምክንያት እያለፈ ነው በማለት ገልጸዋል። ዶክተር ፋኑስ ገብሩ በመቀለ አይደር ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በሆስፒታላቸው ታካሚዎች የሚያስፈልጋቸው መድኃኒትና ሌላ የሕክምና ቁሳቁስ እያገኙ ባለመሆናቸው ለከፋ ችግር ተጋልጠዋል ብለዋል። በሰልፉ ያገኘኋት ሄለን ሐጎስ በበኩሏ በመቀለ የካቲት 11 ሆስፒታል የፋርማሲ ባለሙያ ነች። በሆስፒታሉ የሚታከሙ ሰዎች የሚፈልጉት መድኃኒት እያገኙ አይደለም ብላለች። እስካሁን ያለን መድኃኒት እያለቀ ነው፣ ሞትም እየተጋለጡ ነውና ያለን ሁኔታ በጣም አስቸጋሪና መጥፎ እንደሆነ ካለመዝጋት ብለን ደግሞ የተወሰነ አንዳንድ መድኃኒት ያው አንዱ መድኃኒት በሌላ መድኃኒት እየተካን ነው የምንቀጥለው ያለ ነው እንጂ ምንም እንደሌለ ነው እስካሁን። ሀፍቶም ለበሎ የተባለ የጤና ባለሙያ በበኩሉም የጤና ባለሙያዎች ለ5 ወራት ያህል ደሞዝ ሳይከፈላቸው ጭምር ህዝብ እያገለገሉ ነው ብለዋል። በጦርነቱ ምክንያት የጤና ተቋማት ወድመውና ተዘርፈዋል ብሎ በአሁኑ ጊዜ እየሰሩ ያሉ ጥቂት ሆስፒታሎችም መንገድ በመዘጋቱ አስፈላጊ የሕክምና ቁሳቁስና መድኃኒት እያገኙ አይደለም። ይህ እንዲፈታ ደግሞ ዓለም አቀፍ ማህበረሰብ ሊያግዝ ይገባል በማለት ገልጿል። እናቶችና ህፃናት በመድኃኒት እጥረት ምክንያት እየሞቱ ነው፣ እየተጎዱ ነው፣ እየተጎሳቆሉ ነው። ዓለም ህዝብ ይህንን አይቶ ተረድቶ ቶሎ መፍትሄ እንዲሰጠን ነው እኛ የወጣንበት ዓላማ። በተቃውሞ ሰልፉ 1000 የሚሆኑ የጤና ባለሙያዎች ተሳታፊ ነበሩ። አድማጮቻችን ሁሌም አዳዲስ መረጃዎችን ወደ እናንተ እንደምናደርስ ቃል እየገባን እናንተም ለሌሎች እንዲደርስ ሼር በማድረግ አጋርነታችሁን እንድታሳዩን በትህትና እንጠይቃችኋለን። በቀጣይ በአዳዲስ ፕሮግራም እስከምንገናኝ ድረስ ሰላምና ጤና ለሁላችንም በማለት በዚሁ እሰናበታችኋለሁ።